በዚህ ሰዓት አንድ መረጃ ልንገራችሁ። እነዚህ መኪኖች በመዲናችን አዲስ አበባ መነጋገሪያ ሆነዋል። የጂኤሲ ጁንቱም ዋና ሾሩም በአዲስ አበባ መከፈቱን ተከትሎ የበርካቶችን ትኩረት ስቧል። ማርች 27 ወይም ደግሞ መጋቢት 18 አዲስ አበባ የሚገኘው የጂኤሲ ጁንቱ ዋና ሾሩም የሚከፈት ሲሆን በኢትዮጵያ የኤሌክትሪክ መኪና ገበያ አዲስ ዘመንን አስጀምሯል ነው የተባለው። ይህም ታዲያ የጂኤሲ ግሩፕ ወደ ኢትዮጵያ ገበያ መግባት በርካታ ነገሮችን ይቀይራል ተብሎ እየተጠበቀ ይገኛል። ነገሩ እንዲህ ነው። 2300 ካሬ ሜትር ስፋት ያለው ዘመናዊ ሾሩም በኢትዮጵያ ውስጥ ካሉ ከፍተኛ ደረጃ የኤሌክትሪክ መኪና ማሳያ ማዕከላት አንዱ ሲሆን ሽያጭና ቴስት ድራይቭ አገልግሎትን ይሰጣልም ነው የተባለው። በዚህ አዲስ እየተከፈተ ባለውና የበርካቶችን ትኩረት በሳበው በዚህ ሾሩም ውስጥም ታዲያ አራት ዋና ዋና የኤሌክትሪክ መኪናዎችን ማግኘት የምትችሉ ሲሆን ማለትም ደግሞ አንደኛው ይህ የምትመለከቱትም አየን ዩቲ ሲሆን ሌላኛው ደግሞ ይሄኛው እዚህ ጋር የምትመለከቱት አያን ቪ ነው። ከዚህ ባለፈም ደግሞ ሃይፕቴክ ኤችቲ እና እንደዚሁም ደግሞ እጅግ አነጋጋሪ የሆነው ሃይፕቴክ ኤችኤልን በዚህ ሾሩም ታገኛላችሁ። እነዚህ ሞዴሎችም ለዕለታዊ ጉዞ፣ ለቤተሰብ ጉዞ እንደዚሁም ለረጅም ጉዞ ተስማሚና ዘመናዊ ቴክኖሎጂ ከዚህ ባለፈም ጥራት ያላቸው ናቸው ነው የተባለው። ጂኤሲ ከ80 በላይ ባሉ ሀገራት የሚገኝ ዓለም አቀፍ ብራንድ ሲሆን እነዚህ መኪኖችን ታዲያ እዚህ ኢትዮጵያ ውስጥ ለመመልከት ወይም ደግሞ ለመግዛት ከጀርመን አደባባይ ወደ መካኒሳ ወረድ እንዳላችሁ ባለው በዚህ በምትመለከቱትም ሾሩም ውስጥ ማግኘት ትችላላችሁ። እዛ በመሄድ መግዛትም መጎብኘትም ቴስት ድራይቭ ማድረግም ትችላላችሁ።